ለበርካቱ ድና የተከበራችሁ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ቅድም እንግዲህ የጓደኛዋን ቪዲዮ ሰርችላችሁ ነበር። አሁን ደግሞ የዚህኛዋ ልሰራላችሁ ነው ማለት ነው። የጓደኛሞች ነው፣ የሁለት ጓደኛሞች ብያችኋለሁ። እሷ ደግሞ የፊራሽ ጨርቅ የላትም፣ ትራስ ጨርቅ ነው አላት። ሁለት አይነት ቅያሬ በዚህ 16 ትራስ ጨርቅ አላት። 16 ትራስ ጨርቅ 8 መደገፊያ 8 ቤቢ የስፖንጁ ጋር አላት ማለት ነው። የረከቦት ሱፍራ የምግብ ሱፍራ እና መጋረጃ አላት ማለት ነው። እሺ በአንደኛው ነው የረከቦት ሱፍራና የምግብ ሱፍራ ያላት። እዚህ ጋር እንደምታዩት ይሄ ጥቁር ቡኒ በነጭ የተሰራ የትራስ ጨርቅ ነው። በጣም ያምራል። እንግዲህ ይሄ 16 ነው ማለት ነው። ቅያሬ ነው እንደምታዩት። ተካያም ቅያሬ አላት ጨርቁም ማለት ነው። እዚህ ላይ ዋናውን ሰርችበታለሁ የአቮካዶ ከለሩን። ይሄን ተጠቅማ ስታበቃ ይሄኛው ማልበስ ስትፈልግ ተካያውንም ትቀይራለች ማለት ነው። ጨርቅ ቅያሬ ሰርችላታለሁ። እንደምታዩት እንግዲህ ተካያ በአንደኛ የተሰራ ነው እላችኋለሁ። እንግዲህ ውድ ደንበኞቼ እናንተም እዘዙ። እዚህ ጋር ይሄ የአቮካዶ ከለሩ ነው። አቮካዶ ከለሩ ጠገም አሰርታለች። በቾኮሌት ከለሩም እንዲሁም ጠገም አሰርታለች ማለት ነው። ውድ ደንበኞቼ እዚህ ጋር የረከቦት ሱፍራ አላት እንደምታዩት። ወደዚህ ስንመጣ ደግሞ የምግብ ሱፍራ አላት እንደምታዩት። ይሄ የምግብ ሱፍራ ነው እንግዲህ ይታያችኋል። እዚህ የምግብ ሱፍራ አላት። ይሄ በአቮካዶ ከለሩ ነው። በአቮካዶ ከለሩ የምግብ ሱፍራ የረከቦት ሱፍራ ትራስ ጨርቅ ቤቢ መጋረጃ አላት ማለት ነው። መጋረጃውም እንደዚህ በማች የተሰራ ነው። ይታያችኋል። በማች የተሰራ ነው። ከዚህ ጋር በማች የተሰራ ነው። ገበሩ የተከፈለ ነው። ከላይ ያለውም የተከፈለ ነው ማለት ነው። ለፍሬንች ዶር የተሰራ ከፋይ ማኪንግ መጋረጃ ነው። እዚህ ጋር ገበሩ ነው። የሱ አንድ ጓደኛው አለው ማለት ነው። ያው አላመጣሁትም፣ አንዳንድ ነው ያመጣሁት። ያው እዚህ ላይ ዝርዝሩን እናገራለሁ በሚለው እንደነገርኳችሁ ቪዲዮ መስራት በጣም ስልችት የሚያደርገው ነገር ቢኖር ቪዲዮ መስራት ነው። እንግዲህ ውድ የዩቲዩብ ቤተሰቦቼ እናንተም እዘዙ። ለረመዳን ፈለጋችሁ እንዲሁም ለቤተሰብ ሀዲያ፣ ለሰርግ፣ ለርክብ አበባ ምንጣፍም አለኝ። 2x4 2x3 አለኝ። እንግዲህ እነዚህ አበባ ምንጣፍ አለኝ ማለት ነው። ማዘዝ ትችላላችሁ። የፈለጋችሁትን አረቢያ መጅልስ ጭምር እንዲሁም ሙሉ የወይባ እቃ ጭስ አቀርባለሁ። እነዚህ ሽቲዎች ለረመዳን እንግዲህ ኢንሻአላህ ለማዘሮቻችሁ እንዲሁም ለሲስተሮቻችሁ ሀዲያ ከፈለጋችሁ ቢጃማዎች አሉ ማለት ነው። እንግዲህ ውድ የዩቲዩብ ቤተሰቦች ቻናሉን አሳድጉልኝ፣ ላይክ አድርጉ፣ ሼር አድርጉ ለሌሎች እንዲደርስ እላችኋለሁኝ ማለት ነው። የተለያዩ ነገሮች ዋጋ ለማወቅ እንዲሁም ደግሞ ዲዛይን ለመምረጥ ኢሞ፣ ቴሌግራም፣ ዋትስአፕ አናግሩኝ እላችኋለሁኝ። የተለያዩ ከለር ዲዛይን አዳዲስ ነገሮችም መጥተዋል። እንግዲህ አሁን በዚህ 8 ቀን ውስጥ የገቡም ጨርቆች አሉ። እንግዲህ የሁሉም ምርጫ ስለሚለያይ ከለር ዲዛይን ለመምረጥ በውስጥ አናግሩኝ እላችኋለሁኝ። ዋጋቸውም ይለያያሉ። ከዚህ ቀደም እንግዲህ ያው እስከ 450 ድረስ ነበር። አሁን ግን ትራስ ጨምሯል ማለት ነው። የዋጋ ጭማሪ ያለ ማለት ነው። ሰሞኑን ረመዳን ሲደርስ ብዙ ጊዜ ዋጋ ጭማሪ ያለ በጣም ይወደድብናል እና እቃ ስናመጣ ከአዲስ አበባ ስናስመጣ ስለሚጨምር እያንዳንዱ ማቴሪያል ላይ የዋጋ ጭማሪ ስላለ ትራስ ጨርቅ ጨምሯል። ለዚህ ነው ቀደም ብላችሁ ዘዙ ምላችሁ። እንግዲህ የነዚህ እንግዲህ እስከዛሬ በነባሩ ዋጋ ነበር የታዘዘላቸው። ከስራ አምልጠዋል እነሱ። እነዚህ ለረመዳን ነው ያዘዙኝ። ግን አሁን ላይ 500 ብር እየገባ ነው ትራስ ጨርቅ፣ አንድ ትራስ ጨርቅ ማለት ነው እላችኋለሁኝ። እንግዲህ ውድ የዩቲዩብ ቤተሰቦቼ እንግዲህ ይሄ እንደምታዩት በጣም ያምራል። ፍክት ያለ ከለር ነው። እዘዙ እላችኋለሁኝ። ለዛሬ ያስኩት ቪዲዮ እንግዲህ ይሄን ይመስላል። ስለተከታተላችሁኝ በጣም አመሰግናለሁኝ። እንግዲህ እዚህ ላይ የቀረኝ ነገር ካለ ኮሜንት ላይ አስቀምጡልኝ እላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።